ማርያም ቤዛዊተ ዓለም ትባላለች ወይ ነው? አዎ ብለዋል። አዎን ካሉ በየትኛው ማስረጃ ላይ ተመስርተው ነው ማርያምን ቤዛዊተ ዓለም ያሏት? አሁን ማስረጃውን እንዲሰጡን ነው እየጠየቅን ያለን። ክርስቶስ የዓለም ቤዛ የሆነውን ክርስቶስ ስለወለደች የዓለም ወኪል ስለሆነች ቤዛዊተ ዓለም ብላት ዘንድ ተገደድኩ። መጽሐፍ ቅዱሳዊ ወይም ጌታን ስለወለደች ቤዛዊተ ዓለም ትባላለች የሚል ትምህርት የቱ ጋር ነው ያለው? መጽሐፍ ቅዱስ ብቻ የሚል እምነት እኛ የለንም። አይ ብቻ አላልኩም እኔ እኮ አሁን ሌሎች መጽሐፍትም ውስጥ ካለ ማለት ማርያም ኢየሱስን ስለወለደች ቤዛዊተ ዓለም ትባላለች የሚል ትምህርት አለ ወይ ነው? በጣም በብዙ ቦታ ሳታቱ በጠቅላላ ሌሎቹ መጽሐፍት ቤዛዊተ ኩሉ ማርያም ስለወለደች ነው የሚለው። ስለወለደች የሚል ሲያሳዩ ስለወለደች የሚል ሳይሆን ቤዛዊተ ኩሉ ሚላትን ቃል ነው እየተናገሩ ያለሁት እኔ። አይደለም ያሉኝ እኮ ስለወለደች ቤዛዊተ ዓለም ትባላለች ነው ያሉኝ አይደል? በመጀመሪያ እኔ ደግሞ እያልኩ ያለሁት በመጀመሪያ ወደ እሷ ሀሳብ እንድንገባ በቀዳሚ ሀሳብ ስንነጋገር እመቤታችን ቅድስት ድንግል ማርያም ቤዛ ለመባሏ ቤዛ በምን ሲታይ ነው ነው? ቤዛ የሚለው ቃል ለስቅለት ከሆነ ቤዛ የሚባለው ክርስቶስና ክርስቶስ ብቻ ነው። ተጨማሪ ተቀዳሚ ተከታይ የሌለው ቤዛ ክርስቶስ ነው። በምን በነገረ ስቅለቱ ዙሪያ ካወራን ማለት ነው። በሌላው ሀሳብ ደግሞ ቤዛ የሚለው ወኪል ምትክ የሚል ትርጉም በሚሰጠው ጊዜ ደግሞ ወኪላችን ናት፣ ቤዛ እንላታለን። ዓለም በጠቅላላ ንጽህናን ባጣበት ሰው በአዳም መርገም በሚቅበዘበዝበት ዘመን ንጽሕት ዘር ስንዱ እመቤት ወላዲተ አምላክ ቅድስት ድንግል ማርያም ዓለምን ወክላ በንጽህና አንድ መንግስት ሳይሆን የመንግስታትን ንጉሥ ወልደ እግዚአብሔር ኢየሱስ ክርስቶስን በማኅፀኗ ስለወሰነች ስለ ንጽህናዋ የዓለም ወኪል ስለሆነች ቤዛ የሚለውን ወኪል በሚለው በምንጠቀምበት ጊዜ የዓለም ቤዛ ናት ብለን እንናገራለን ማለት ነው። ቤዛ የሚለው ተላልፎ መሰጠት በሚለው ጊዜ ደግሞ ተላልፋ የተሰጠች ናት። ስለኛ ግብጽ መሰደድ ለእኛ ቤዛነትን የተሰደደችው የአዳምን ስደት ነው የተሰደደችው ማለት ነው። ማለት እሱን እኮ አሁን ለምሳሌ ወደ መጽሐፍ ቅዱሱ ከመጡ ለምሳሌ ይሄ ክፍል ማርያምን ቤዛ አላሰኛትም፣ ስለወለደችም ደግሞ ቤዛ ናት የሚል ትምህርት የለም። እናንተ ግን ያው በፈቃዳችሁ ቤዛ ልትሏት ትችላላችሁ። በብዙ የቤተክርስቲያን መጽሐፍትም ውስጥ ቤዛዊተ ኩሉ ዓለም የሚሉ ብዙ ንባቦች እንዳሉ እናውቃለን። ግን ቤዛ የተባለችበት መሰረቱ ምንድን ነው ነው? ቤዛ የተባለችበት ዓለምን ወክላ በንጽህና ተገኝታ አካላዊ ቃልን ስግው አድርጋ ስላስተናገደች፣ ስለዚህ በዛ ቤዛ ብለናት የእኛ ምትክ ናት ማለት ነው። ሰው ሁሉ ቆይ አድምጠኝ። ሰው ሁሉ ንጹህ ባልሆነበት በዚያ ዘመን የቤዛነት ጉዳይ በዚያ ዘመን እርሷ ንጽሕት ሆና አብረን ካወራን አንግባባም። አብሮ ይበላል እንጂ እኮ አብሮ አይወራም አይደል? እንዴት በተራ እናውራ። አቁም ካልከኝ ባለሁበት ላቁምና ሀሳብህን እስክትጨርስ ላድምጥህ። ገናኘንበት ዋና ቁም ነገር ስለ እውነትን ፍለጋ አማናዊቷን ሃይማኖት መያዝ፣ ወንጌልን መማማር ነው። በወንጌል ውስጥ ደግሞ ጥላቻ የሌለበት ፍቅር፣ መለያየት የሌለበት አንድነት የሰፈነበት ሀሳብ ስለሆነ ሳንነቃቀፍ ተደማምጠን ሳንለያይ ተከባብረን በሀሳብ በደንብ ብንወያይ ፍጻሜያችን ያምራል ብዬ አስባለሁ። ከዛ ውጭ እኔም መውረድ እናንተ ማስወጣት መሰዳደብ ነው የሚሆነው። ያ ደግሞ ለሃይማኖት ይቅርና ለስጋዊ ንግድም የማይሆን ሀሳብ ስለሆነ ከሱ እንውጣ። ስለዚህ አብሮ በሀገራችን ባህል ሲበላ እንጂ ሲወራ እናውቅም ነው። አሁን እያልኩ ያለሁት 5500 ዘመን የሰው ልጅ በጨለማ ህይወት እንደነበረ መጽሐፍት ይነግሩናል። ይህ ሁላችን እናምናለን፣ እንቀበለውም አለን። ስለዚህ ጌታ በሐሙስ ዕለት ወበመንፈቃ ለዕለት ወለድ ሞለት ወለትከ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ተብላ ስትፈልግ የኖረችው ዘመኑ ሲፈጸም ከእሷ በኋላም አምላክን ሊወልድ የሚችል የማይመጣ ከእርሷ በፊትም ያልነበረ ሰማይና ምድርን በቸርነቱ የፈጠረውን ዳሩ ግን በፈቃዱ በእርሷ የተወሰነውን ወኪል ባጣንበት እስከ ሐናና ኢያቄም ማኅፀን የሰው ልጅ በአዳም ርግማን በሚቅበዘበዝበት ዘመን ለእኛ ተላልፋ የተሰጠች ማለት በንጽህና አካላዊ ቃልን ለመውለድ ማለት ነው። ተላልፋ የተሰጠች ማለት የተሰቀለች ለማለት አይደለም። ስለበቃች ቤዛ እንላታለን። ለምን? በሔዋን ትክ የተሰጠች በሔዋን በኩል ሞት ወደ ዓለም መጣ ብሎ የሚያምን ሰው ሁሉ በድንግል ማርያም በኩል ሕይወት መጣ። ሕይወት ማን ነው? እርሱ ኢየሱስ ነው ማለት ነው። በሔዋን ቤዛነት ዓለምን አጠናል፣ በድንግል ቤዛነት ክርስቶስን አግኝተናል።